ሰላም የክስተት ሚዲያ ተከታታዮች፣ ዛሬም እንደተለመደው በሌሎች ጉዳዮች ብቅ ብለናል። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ላይክ እና ኮሜንት በመስጠት አብራችሁን እንድትሆኑ ስንል በአክብሮት እንጋብዛለን። መልካም ጊዜ እንመኛለን። የእግረኛው ሚዲያ ባለቤት ጋዜጠኛ ተክለሃይማኖት አዳነ በፌዴራል ፖሊስ በቁጥጥር ስር ዋለ። በዩቲዩብ የሚዲያ ስራዎቹ የምናውቀው ተክለሃይማኖት ሐሰተኛን መረጃ በማሰራጨትና መረጃን በማዛባት በሚል ተጠርጥሮ የፌዴራል ፖሊስ የመጀመሪያ ደረጃ አንደኛ የወንጀል ፍርድ ቤት አቅርቦታል። ፍርድ ቤቱ የክስ መዝገቡን ከተመለከተ በኋላ ከፖሊስ የቀረበለትን ተጨማሪ የጊዜ ቀጠሮ በመቀበል ለሐምሌ 28 2018 ቀጠሮ ሰጥቶታል። በዚህም እስከ ቀጠሮው ቀን ድረስ ጋዜጠኛ ተክለሃይማኖት በፖሊስ ቁጥጥር ስር ይቆያል ተብሏል። በየማህበራዊ ሚዲያው አላስፈላጊ መልእክቶችን እንዲሁም የአንድነትና የፍቅር ሀሳብ ከማስተላለፍ ይልቅ የመከፋፈል ንግግሮችን ሲያሰራጭ የነበረው አባየው ደሜ በቁጥጥር ስር መዋሉ ተገልጿል። ግለሰቡ በሀገር ጥበቃና ክብር መግለጫ በሆነው የመከላከያ አልባሳት በየሚዲያው እየቀረበ የሚያደርገው እንቅስቃሴ በብዙዎች ዘንድ ቅሬታና በእርስ በርስ የመከፋፈል ስሜት ሲፈጥር መቆየቱ ይታወቃል በማለት ተገልጿል። አወንታ በርሲሳ ወይም ገዛኸኝ ተሬሳ ቀደም ሲል እግረኛው ሚዲያ አቅርቧቸው የነበሩትን በፊንቴክ ኢንቨስትመንት በማጭበርበር ወንጀል ተጠርጥረው የነበሩና የዋስትና መብታቸው ተጠብቆላቸው የሚገኙ ተጠርጣሪዎችን ውሳኔ ባላገኘበት ጉዳይ ማህበራዊ ሚዲያ ላይ ማቅረብ የፍርድ ሂደቱን ያዛባል፣ ይህ ደግሞ ወንጀል ነው በማለት የእግረኛው ሚዲያና የተጠርጣሪዎችን አካሄድ ሲሞግት እንደነበር እናስታውሳለን። የእግረኛው ሚዲያ ባለቤት ተክለሃይማኖት አዳነ መያዙን በሕግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? እስቲ የህግ ሰዎች ቢኮዝ እስር ቤት ይዟት የሚገባ ከሆነ ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። አንዱን በዛ ክራንች ሊጎዳው ይችላል። እንደዚህ አይነት እንትን በሚከሰትበት ሰዓት ምንድን ነው የሚደረገው? እኔ አሁን ስላልገባኝ ነውና እቺን ሀሳብ እስቲ የህግ ሰዎች አስተያየት ሰጡበት። በፊንቴክ የኢንቨስትመንት ማጭበርበር ወንጀል ጋር በተያያዘ ተጠርጥሮ በስር ላይ የሚገኘው ቲክቶከር መንሱር ጀማል በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የ800,000 ብር ዋስትና ተፈቅዶለታል። ተጠርጣሪው በተጠረጠረበት ጉዳይ ከዚህ ቀደም በፌዴራል ከፍተኛ ፍርድ ቤት እና በጠቅላይ ፍርድ ቤት ቀርቦ የነበረ ቢሆንም ሁለቱም ፍርድ ቤቶች የዋስትና መብቱን ከልክለውት በማረሚያ ቤት ቆይቷል። ይሁን እንጂ መንሱር ጀማል ዋስትና ልከለከል አይገባም፣ የህግ ስህተት ተፈጽሞብኛል በማለት አቤቱታውን ወደ ሰበር ሰሚ ችሎት አቅርቦ ነበር። አቤቱታውን የመረመረው ሰበር ሰሚ ችሎት ዛሬ ሐምሌ 24 ቀን 2018 ዓ.ም በዋለው ችሎት ግለሰቡ በ800,000 ብር ዋስትና ከስር እንዲፈታ ውሳኔ አሳልፏል። ከገንዘብ ዋስትናው በተጨማሪም ተጠርጣሪው ከሀገር እንዳይወጣ ፍርድ ቤቱ እግድ ጥሎበታል።